ጋብቻ የተቀደሰ የቤተሰብን አቋም የሚመለከት ስለሆነ ባልና ሚስት ከጌታ የሚቀበሏቸውን ልጆች በሚገባ ለማሳደግ በእግዚአብሔር መንገድ ለመምራትና በሁሉም በኩል እውነተኛ መረዳዳትና መጽናናት በእውነተኛ ፍቅር አንድነትና ትዕግስት እርስ በርስ በመቻቻል ለመኖር ኃላፊነትን የሚቀበሉበት የተቀደሰ ተግባር ነው። ስለዚህም ተግባር ለመፈጸም ሙሽራውና ሙሽሪት ቃል ኪዳን ይገባሉ። አሁን ሙሽሮች እንጨባበጡ ጠይቃቸዋለሁ። ጨባበጣላቸው። እሺ፣ የመጀመሪያውን ጥያቄ እኔ ዳንኤል ታከለ አንቺን የኔነሽ ዘነበን የቃል ኪዳን ሚስቴ አድርጌ በፈቃዴ ሳገባሽ ሞት እስኪለየን ድረስ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት ሁሉ አፍቃሪና ታማኝ ባል እንደምሆንልሽ በእግዚአብሔርና በዚህ ጉባኤ ፊት ቃል እገባልሻለሁ።